ቤተሰብ አሁን ነው ታይ ብዬሽ ነበር ነግሬሽ ነበር ታይ ብዬሽ ነበር ነግሬሽ ነበር የሚለውን ነገር ቡርኬ ዛሬ አኮራኝ። አጨብጭቡ ሁላችሁም ለቡርኬ አንድ ያጨብጭቡ። ሴትና አህያ ዱላ ይወዳል ይባላል። እውነት ነው። አንዳንዴ እግዚአብሔር ነው የምላችሁ እዚህ ጋር ሲሪየስሊ የሆነ ነገር ነው መናገር ያለብን ማለት ነው። ቡርኬ በጣም ተለማመናት፣ በጣም ለመናት፣ በጣም ሀይሚ ለምን ልጁ ያንተ አልሆነም? ለምን እውነተው ወጣ? ለምን አልተጨቃጨኩህም? ለምን አንተን ረግጬ ካልኖርኩም? በቃ እንደዚህ አይነት ነገር ነው ስሜት እየተሰማሽ ያለው አይደለ እንዴ ቡርኬ ላይ ማለት ነው። ገባሽ? ቡርኬ ደግሞ እውነተውን በደንብ አድርጌ ያስረዳለው የኔ ልጅ እንዳልሆነ በደንብ አድርጌ እውነቱን አወቅሽ ከተባልሽ በኋላ ሌላ እብድ ሆንሽ፣ አንበሳ ነብር ሆነሽ መጣሽ። ልጁ የሱ ሆኖ እያለ ቤት እንግዛልሽ፣ ይሄን እናድርግልሽ፣ ይሄን እናድርግልሽ ያልሽ ስታጨበጭብ የነበረ እሱን የሆነ ነገር እንዳይነካሽ፣ የሆነ ነገር እንዳያደርግሽ፣ የሆነ ነገር ሲናገርሽ እንኳን እንዴ ከኔ ላይ እኮ ነው ደረበ ይወደርክ ደግሞ ልትናገረኝ ነው ዝም ብዬ ነው እያልሽ እሱን ፊቱን የሆነ ነገር የሆነ ጠባሳ ነገር መናገር ስለፈለግሽ አሁን ሰበብ ስላጣሽ ስለተሸነፍሽ ሲጀመር እንዲሆን አንቺ ነበር ሞርሰት ገፋፊ የነበረ ማለት ነው። ይሄ ነገር እንዲሆን ይሄ ነገር ከጎን ካለውልህ ምንም ነገር ይፈጠር ምንም ይሁን እያልሽ መጀመሪያ ጀምሮ አንቺ ነበር ነገሮችን ስትቆሰቁሻቸው የነበረ ማለት ነው። ከዛ ደግሞ ልጅቱን ይዛ መጣሽ። ለልጅቱ የሆነ ነገር እናርግላት፣ ቤት እንግዛልሽ፣ እንደዚህ እናርግልሽ ምናምን ብለሽ መጀመሪያ ይሄን ነገር ያደረግሽው ራስሽ ነሽ። የምትፈልጊውን ነገር እናርግልሽ፣ ቤትም ሆነ ምንም ሆነ ብርም ሆነ የምትፈልጊውን እናርግልሻለን እያልሽ ስትናገር የነበረው ወጥተሽ እዩ ራስሽ ነሽ አይደለ? ከዛ የሆነ ጊዜ ደግሞ ልጅቱ ውይ ስስቅ ቡርኬን ትመስላለች አባቷን ትመስላለች እያልሽ አንቺ ነበር ሁሉን ነገር እንትን ስትይ የነበረ ማለት ነው። ስለዚህ አሁን እውነታው የቡርኬ ሲወጣለት አንቺ ለምንድን ነው ያንን ነገር ሁሉ ተቀብለሽ የነበረን ነገር እውነታው ሲወጣ ለምንድን ነው እንደዚህ እብድ የሚያደርግሽ? እንዴ ወንድ ልጅ እኮ ነው እግዚአብሔርን እሱ እኮ የፈለገውን ነገር ይዞ የመኖር እንትን አለው። አንቺ ግን ከማንም ወንድ ላይ እንደ ቡርኬ የምትበጣጠስበት ማንም ፊት አይሰጥሽም። ልንገርሽ ሀይሚ፣ ማንም ማለት ነው ማንም ፊት አይሰጥሽም እንደሱ እንድትበጣጠሽበት እንደ ቡርኬ። ጭራሽ ሻንጣ ይዘሽ ና ውጣ ወንድ ልጅ አይባልም። ልንገርሽ ምን አጥፍቶ ነው? የቡርኬ ጥፋት ምንድን ነው? ሰውን በትዕግስት ስላወራ እውነታውን ስላወጣ ምንድን ነው ጥፋቱ? እኔ እኮ የሆነ ነገር አደረገ በቀደም ባደረገው ነገር እንዴ መጀመሪያ ያለውን ነገር ይቅርታ ጠይቋት፣ ቀለበት ማድረግ አለበት። በወንድሙ ለመነሽ፣ ቤት ውስጥ አበባ ምን አድርጎ ለመነሽ። አልፈልግም ካልሽ መውጣት ያለብሽ ራስሽ ነች እንጂ እሱ አይደለም አይደል እንዴ? ስለዚህ ካልፈለግሽ ማንንም ሀሰን ደግሞ የሆነ የዝም ብርጓት ትሆን እሺ፣ አይመለከትም። ከማያገባህ ነገር ገብተህ በዚህ ገብቶ እንደዚህ ነው ምናምን ደህና አድርጎ በጥፊ መቀላቀል መብት አለው። ማንም አይናገረውም ቡርኬ ማርያምን፣ ማንም ማለት ነው። በጥፊ አንቺ ስንቴ ነው በጥፊ ስትመጪው የነበረ? ስንቴ ነው ቡርኬ ለመጀመሪያ ጊዜ ነው ዛሬ አንስቶ ፊትሽ ላይ ጥፊ እንትን ያለው። ቡርኬ የተመታንበትን ቪዲዮ አሁታችሁ ቲክቶክ ላይ መስራት ትችላላችሁ። ከ10ም ከ20ም በላይ ሊሆን ይችላል በጥፊ ስንቴ እንደተመታ ማለት ነው። እንደዛ ሆነ ማለት ደግሞ ስለወደዳት እንጂ የዋ ሆኖ የሱ እጅ የማያነሳ ሆኖ የሱ እጅ ሙቅ ይዞ አይደለም። አንዳንዴ አስረግጠህ እንደዚህ በቃ ሲሪየስ ነው መሆን ያለብህ ቡርኬ። እግዚአብሔርን የሆነ ነገር ስትናገራት ብላ ደንግጠ የሆነ ነገር ማድረግ ነው ያለባት። እንደዚህ አይነት ሲሪየስ ነው መሆን ያለበት። አንዳንዴ የሆነ ጓደኝነት የሆነ ሁሉ ነገር ቀልድ ምኑንም የሆነ እንትን ሆናችሁ እንትን ስትሉ ትናቃላችሁና እንድትናቁ ቦታ መስጠት የላችሁም ወንድሞች። ማርያምን ማንም ሴት በቃ ወላ ተውለድላችሁ ምን ትበላችሁ ምን ታሽቃብጥላችሁ አይመለከታችሁም። ክብራችሁ ነው። ናውጣ እስከምትባሉ ድረስ አደርሱም። ሌላ ከህይወታችሁ ላይ ሌላ ሰው ተወግኖ የእናንተን ህይወት ሊያፈርስ የሚታገል ሰው ጋር ሆና ሻንጣ እንትን ብላ ምናምን መውጣት አለበት። ትወጣታለህ፣ ምን አባት አመጣለህ ምናምን የትኛው ክብረ ቢስ ክብረ እንትን የኔ ክብሬ ምናምን እንደዛ የሚባል ነገር ያስጠላል እውነት። ስለዚህ ቡርኬ ምንም አይነት ጥፋት የለበትም ከዛሬው ቪዲዮ ላይ። ሀይሚ ግን ስነ ስርዓት ይዘሽ ብትኖሪ ነው የሚሻልሽ። ማንም የትኛውም ወንድም እንዲቀና ብሎ አይልሽም። ልንገርሽ እንዲቀና ብሎ አይልሽም። ወላ ብርሽ ወላ ኤፍሬም ቡዚ ማንም ምንም ነገር ስታለቀሽ ስታነቢ ብዙ ነገር ስትሆኒ ማንም ደርሶልሽ አያውቅም። ቡርኬ ነው ሁሌም በሀዘንሽም በደስታሽም ከጎንሽ ያለ ቡርኬ ነው። ልንገርሽ ቤተሰብ እንኳን ለባል ሄደሽ ከቤተሰቦችሽ ጋር እንኳን ኢንጆይ አታደርጊም። ከቡርኬ ቤተሰቦች ጋር ነው እንትን የምትይ። ስለዚህ ቡርኬ እንደ ቡርኬ አይነት ሰው አታገኝም በጭራሽ። ሂጂ ማርያምን ሂጂ። ምንም ነገር ቡርኬ የሚቀርበት ነገር የለም። ለማንኛውም ቤተሰቦቼ ሰብስክራይብ አድርጉ። ማንም ሰው የራሳችሁን አስተያየት መስጠት ትችላላችሁ። ምን አገባሽ ምናምን የምትሉ ገደል ግቡ፣ አይመለከተኝም ገደል ግቡ ብሏል ቡርኬ። ቆፍጠን እንደዛ ነው መሆን ያለባችሁ ማለት ነውና እወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ ቤተሰብ። ለማንኛውም ባይ